አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? የውዴ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የምሰራው ምስር ወጥ ነው ማለት ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እና ወደ ሽንኩርት ከተፋ ነው የምንሄደው። አብረን እንስራ እላችኋለሁ ውዶች እና ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ። ከኔ ጋር ቤተሰብ ያልሆነው ቤተሰብ እንሆን። ቪዲዮ አዩ፣ ኮሜንት አስቀምጡ፣ እኔ መልሳለሁ ማለት ነው። ላይቭም ጀምር ያለው በቋሚነት እንዘያየር እላችኋለሁ። ዛሬ ያው ምስር ወጥ ነው የምንሰራው እና አብረን እንስራ። እስከ መጨረሻው ተከታተሉኝ እና ሽንኩርቴን እየከተፍኩ ነው ማለት ነው። ምሰራው ያው እንደምታውቁት በኢጃዛ ቤት በረፍት ቤት ነው ማለት ነው። በሀበሻ ቤት ነው እላችኋለሁ ውዶች። ሽንኩርቴን እንደዚህ እከትፋለሁ ማለት ነው ድቅቅ አድርጌ። ሽንኩርቴን በዚህ መልኩ ከትፌ ጨርሻለሁ ማለት ነው። ከዛ ብረት ድስቴ ላይ አድርጌ መጣድ ነው። ብረት ድስት ላይ አድርጌያለሁ። ጋዜን መለኮስ ነው ማለት ነው። አሁን ውድ ቤተሰቦቼ አበረታቱን፣ ጀማሪ ነኝ። አሁን እንደዚህ ለኩሻለሁ። ቀስ ብዬ እሳቱን ቅንስ አድርጌ በራሱ ጊዜ እንዲበስል ነው የማደርገው ማለት ነው። እዚህ ጋር ምስር ዘፍዝፍ ያለው፣ እዚህ ጋር ውሃ ጥጃለሁ። እንደዚህ ክድን አድርጌ በላቦቱ እንዲበስል ነው የማደርገው ማለት ነው። ምስሩ በሰል ነው። ዝም ብዬ ነው የዘፈዘፍኩት ማለት ነው። እንደዚህ እያማሰልኩኝ እየከደንኩኝ ምናምን በደንብ አበስለዋለሁ ሽንኩርቱን። በራሱ ጊዜ ይበስላል በላቦቱ ማለት ነው። ውሃ ምናምን ሳይጨመር ክድን ካረጋችሁት በራሱ ይበስላል ማለት ነው። እና እንደዚህ እያደረኩ ሽንኩርቴን አበስላለሁ። አሁን ወደ መብሰሉ እየተቃረበ ነው ማለት ነው። ሽንኩርቱ በስሎ አሁን ይሄው ዘይት ጨምራለሁ። ከዘይቱ ጋር ደግሞ አምስ አድርገዋለሁ በደንብ ማለት ነው። እንደዚሁ እየከደንኩኝ ውሃም ሳላደርግ ምናምን በደንብ አበስለዋለሁ። እንደዚህ ማለት ነው። አሁን እየበሰለልኝ ነው ማለት ነው። በስሎ ያው እዚህ ጋር በርበሬ አድርጌያለሁ። ከበርበሬውም ጋር እንደዚሁ ምስ አደርገዋለሁ በደንብ። እዚህ በርበሬ ስላነሰው መጨመር አለብኝ ማለት ነው እንዳይነጣ። ምስር ስለሆነ ያው ይነጣል። እዚህ ጋር ጨመርኩኝ ማለት ነው። አንሶኝ ነበር። አሁንም ከበርበሬው ጋር ምስ አድርገዋለሁ። ቁሌቱን በደንብ አምሰዋለሁ። ምስሩ በሳል ነው። ምንም እንትን በሉኝ አይልም። ስለዚህ መጀመሪያ ቁሌቱን ነው ማበስለው ማለት ነው። በእንደዚህ መልኩ ቁሌቱ ያምራል ማሻአላህ። በደንብ ነው ያመስኩት ማለት ነው። ቪዲዮ እንዳይረዝምባችሁ ብዬ ነው እንጂ ያው እየቆራረጥኩት እንጂ በደንብ ነው ያመስኩት እያረፍኩ ማለት ነው እየከደንኩ ምናምን። ያው ለእናንተ ቪዲዮ ስለሚረዝም ያው በአጭሩ ማድረግ አለብኝ ለዛ ነው።
አሁን በደንብ እየተዋሃደ ነው ማለት ነው። በርበሬውን በደንብ ታምሷል። እንደዚህ ደግሞ ውሃ ጠብ አደርግበታለሁ ማለት ነው እንዳይዝ እና በርበሬው እንዳይሸት ማለት ነው። ውሃ ጠብ ትንሽ የፈላ ውሃ እዚህ ጋር ቅመም ነው ያደረኩት ሙሸከል የሚባለው ማለት ትንሽ የማቃጠል ባህሪ ስላለው በደንብ ልመሰው ብዬ ነው ከቁሌቱ ጋር ማለት ነው። ቅመም ሙሸከል እንደዚህ እያደረኩ በደንብ አምሸዋለሁ። በደንብ ያው አሁን ምስሬን ወደ ማድረጉ እየተቃረብኩ ነው ማለት ነው። በደንብ ታምሷል። ሽንኩርቱም በስሏል እላችኋለሁ። አሁንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አያችሁት? በደንብ ነው እንትን ያለው ማለት ነው። ምስሩም ውሃውን አጠንፍፌዋለሁ ማለት ነው። አሁን ወደ መጨመሩ ነው የሚሄደው። ውሃ እንደዚህ ጠብ አደርግበታለሁ ማለት ነው። ቀጠን እንዲል ትንሽ ያው ምስሩን ጨመርኩኝ። ከምስሩ ጋር ደግሞ ቁሌቱና ምስሩን እንደዚህ አማስለዋለሁ ማለት ነው ለትንሽ ደቂቃ። ምስሩ እንደነገርኳችሁ በደንብ ነው የሚበስለው ማለት በሳል ነው። እንደዚህ አድርጌዋለሁ። ትንሽ እሳት ከመታው በቃ ይበስላል። በጣም በሳል ነው። እንደዚህ ሆኗል ማለት ነው። ምስር ደግሞ በጣም መብሰል የለበትም። የሆነ በቃ በጣም እንትን ማለት የለበትም። ያው ሀባ ሀባ ሲታይ ነው የሚያምረው ምስር ወጥ ማለት ነው። በደንብ እንዲበስል አልፈልግም። ያው አሁን ይኸውላችሁ በስሏል። አሁን የሚበቃኝን ያክል ውሃ ጨምሬ ትንሽ ነው ማንተክተክ የሚያስፈልገው ማለት ነው። ምስር ወጥ ደግሞ ደስ የሚለው ያው በደንብ መብሰል የለበትም። መብሰል ስላችሁ ያው ሙክክ አለ አይደል? እንደ ሽሮ እንደዚህ ማለት የለበትም፣ ያስጠላል። እና ውዶቼ የዛሬው ቪዲዮአችን ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው ባይ ባይ ብያለሁ። ደህና ሁኑ። ወዳችኋለሁ።